ውድና እጅግ የተከበራችሁ ኦርቶዶክሳውያን በሙሉ ይሄ ቪዲዮ እናንተ ጋር ስለ ሶስት ነገር ይመጣል። በቅድስት ድንግል ማርያም ስም በአዛኝቷ ይያችኋለሁ። ሼር ኮፒ ሊንክ እያደረጋችሁ እንድታሳልፉ። ትግስት ካላችሁ ደግሞ ሶስት መልእክት አለኝ። ሶስት መልእክት ብቻ አለኝ እንድትሰሙ። አለበዛ ግን ሼር ኮፒ ሊንክ ሳታደርጉ ያሳለፋችሁ ሰዎች፣ ይሄን ቪዲዮውን ላይክ ሳታደርጉ ያሳለፋችሁ ሰዎች ድንግል ማርያም አዛኝቷ አትለመናችሁ፣ እመቤቴ አትለመናችሁ፣ ከቤታችሁ በረከት ይጥፋ። ምክንያቱም ስለ ራሳችን ነው እየጮህን ያለነው። በዚህ ሰዓት ግን ለኦርቶዶክሳውያን ድምጽ የማይሆን ሰው ካለ በራሱ ላይ ሞት ያወጀ እንደሆነ ይወቀው። አዎ አዛኝቷም አትለመን እና ሶስት መልእክት አለኝ ለቤተ ክህነት፣ ለቤተ መንግስት፣ ለምእመናን። በመጀመሪያ መንግስት እጅህን ከንጹሃን ኦርቶዶክስ ላይ ማታነሳ ከሆነ፣ እጅህን ከንጹሃን ኦርቶዶክስ ደም ላይ ማታነሳ ከሆነ ዲዮቅልጥያኖስን፣ ናቡከደነፆርን ማውሳትና ማሰብ ይገባል። እነሱን ብቻ እኛም እነሱን ስለምናይ የእነሱን ታሪክ ስለምናቅ ያንተ ነገር አያሳስበን፣ ፈጽሞ አያሳስበን። ምክንያቱም መጨረሻ አሟሟተ ከኛ የባሰ እንደሚሆን እርግጠኛ ነኝ። የመንግስት አባላት ጠቅላላ እጃችሁ እዚህ ንጹሃን ደም ላይ የምታፈሱ እጃችሁ ያለ ጠቅላላ ማለት ነው። አያሳስበንም ስለናንተ፣ ምክንያቱም እግዚአብሔር ይበቀላል። ተበቃይ አምላክ በቀለ ተበቀልከነ ብሎ ቅዱስ ዳዊት እንደተናገረው በቀላችን ይበቀልልናል እና ምንም የሚያሳስበን ነገር የለም ስላንተ። ዛሬ ልገለን እንችላለን፣ መጨረሻ ግን ከኛ በላይ ነው የሚሆነው። እኛ የሚያሳስበን ስለ ንጹሃኑ ኦርቶዶክሳውያን ብቻ ነው። ስለ ንጹሃኑ ኦርቶዶክስ ፈርታ አታውቅም። የኦርቶዶክስ ምዕመናን ፈርቶ አያውቅም። ግን ታጋሽ ነው፣ አስተዋይ ነው። ነገሮችን በህግ መሰረት በህግ ተገዢ ስለሆነ እንኳን የሥጋ ህግ አለም የነፍስ ህግ ገዝቶ ስለሚኖር በህግ ተገዝተን ስለምንኖር እስከዛሬ ታግሰን ዝም ብለን ችለን እየኖርን ያለነው ፈርተን አይደለም። ሀገራችን ነው። የት እንሄዳለን? በሀገራችን አንሰደድም። በሀገራችን መጤ ወይም ስደተኛ ወይም እንግዳ መጻተኛ ነው። ሲቀጥል ደግሞ ለቤተ ክህነት ለቅዱስ ሲኖዶስ አባላት በሙሉ ስልጣን ላይ ላላችሁ ለቤተ ክህነት አባቶች ጠቅላላ እስከ መች ነው ዝምታችሁ? እስከ መች ነው ፍራቻችሁ? ይሄ ፍራቻችሁ የት ነው የሚያደርሳችሁ? እናውቃለን፣ ተጽዕኖ እያደረጉባችሁ እንደሆነ እናውቃለን፣ እያስፈራራችሁ እንደሆነ እናውቃለን። ግን እስከ መች ነው? ዳር ያለውን ገሎ ሲጨርስ ስልጣን ላይ ወዳሉት እንደሚመጡ አታውቅም? ያኔ አስኬማችሁን ማህተባችሁን በጥሳችሁ መቁጠሪያችሁን አስቀምጣችሁ እነሱ ልትቀላቀሉ ነው። የሁለት ዓለም ስደተኞች ልትሆኑ ነው። የሁለት ዓለም ስደተኞች ማለት ነው። የሚቀበሏችሁ ሲመስሏችኋል? በነፍስ ክደ በስጋም በእነሱ እጅ ወድቀ አሟሟትን ፈጽሞ ጸያፍ እንደምታረጉ ተወቁ። ስለዚህ ሞት ለማይቀር ነገር እያስፈራራም ቢሆን ከኦርቶዶክሳውያኑ ጋር አብረ መቆም ይገባል። ሲቀጥል ደግሞ ውድ ምዕመናን ጠቅላላ ኢትዮጵያውያን ጠቅላላ ማለት ነው፣ እኛ ህግ ያለ መስሎን ዝም ብለናል። እኛ ለራሳችን ህግ መሆን አለብን። ኢትፍሩሆሙ ለለ ይቀትሉ ስጋክሙ ነው የሚለው መጽሐፋችን። ስጋችሁን የሚገድሏችሁን አትፍሯቸው ነው የሚለን። ስለዚህ እኛ ፈርተን የምንቀመጥበት አንዳች አግባብ የለም። ልንፈራ የምንችለው ቅዱስ እግዚአብሔርን ብቻና ብቻ ነው። የነፍስ ሞት ብቻ ነው የምንፈራው፣ ኃጢአትን ብቻ ነው የምንፈራው። ስለዚህ ስለ ራሳችን መቆም፣ ስለ ሀገራችን፣ ስለ ቅዱስ ቤተክርስቲያናችን መቆም፣ አትግደሉም ብለን መጮው፣ ሲቀጥል ደግሞ ራሳችንን መከላከል፣ ከጥቃት ማር መጠበቅ ፈጽሞ ለነፍሳችን ሞት ሊሆን አይችልም። ንጹሃን ህፃናትን ከሞት እንታደጋለን እንጂ አረጋውያን አባቶቻችንን እናቶቻችንን ከጭንቀት እንታደጋለን እንጂ መቼም ለነፍሳችን ኃጢአት ሊሆን አይችልም ፈጽሞ ማለት ነው። ስለዚህ እባካችሁን ተንሥኡ ወተቃተሉ ነው የሚለው ፍትሐ ነገሥታችን። በሀገር በሃይማኖት እንዲሁም በቤተሰብ የሚመጣ ካለ ተነስና ራስን ተከላከል ነው የሚለው እና እባካችሁን መንቃት። አዎ በድምጽ አልፈን ተርፈን ደግሞ በተግባር የምንሄድበት ነገር እንዲኖር ነው ፈልጎና ምንም ፈራንም አልፈራንም ሞትን ባይቀር የሞት ደግሞ መሞት የለብንም። እሺ ሞት ላይቀር ነገር የሞት ሞተን በህይወት መኖር መቻል አለብን። አዎ በአጥንትና በደም ላይ የቆየች ሀገር ላይ ነው ያለነው።
የቆየች በሰማዕታት ደምና አጥንት በክርስቶስ ደምና ስጋ ላይ የጸናች ቅድስት ቤተክርስቲያን ላይ ያለ ነውና ለኛ ሞት ብርቃችን አይደለም፣ ደምም ብርቃችን አይደለም፣ መከራም ብርቃችን አይደለምና በመከራ ውስጥ ያለን ነን ያለን። ስለዚህ አሁንም ተረኞች እኛ ነን። በአባቶቻችን ደም ቅድስት ቤተክርስቲያን እንደተሻገረች በእኛ ደም ደግሞ ቤተክርስቲያን ትሻገራለች እንጂ ፈጽማ አጠፋም፣ ገዳዮቻችን ይጠፋሉ እንጂ። እና እነሱ በነፃነት እንገላቸዋለን ብለው ሚዲያ ላይ ሲወጡ በነፃነት እንኳንም ሞታችሁ ብለው በነፃነት ሚዲያ ላይ ደረታቸውን ነፍተው ሲናገሩ፣ እኛ ግን ስለራሳችን በነፃነት ማንናገርበት ምንም ምክንያት የለም።